የተሰደደችው ምን ለማድረግ ይመስላችኋል? ስደታችን በስደት ለመካስ ነው። ስደታችን በስደት ለመካስ ካሳ ለመክፈል ተሰደደች። ሔዋን እመቤታችን በእግዚአብሔር ፊት የቀረበችልን የካሳ ምልክት ናት። ሔዋን እባብ ብትሰማ እመቤታችን ገብርኤልን ሰማችልን። ሔዋን እምቢ ብትል እመቤታችን እሺ አለችልን። ሔዋን ባትታዘዝ እመቤታችን ታዘዘች። ሔዋን ድንግልናዋን ባትጠብቅ ድንግል ማርያም ሕሊናዋን ድንግልናዋን ጠበቀችልን። ሔዋን የሞት ሁሉ መጀመሪያ የሚሆን ቃየልን ስትወልድ ድንግል ማርያም የሕይወት መሰረት ክርስቶስን ወለደች። ያንን አዝላ ሔዋን አጥፍታ ተሰዳ ነበረችና እንግዲህ በዓለም ላይ ዋስ ጠበቃ የሚሆን ወንጀል የሌለበት ሰው ነው። በመስሪያ ቤት ስትቀጠሩ ተያዥ አምጡ ትባላላችሁ። ተያዥ ስታመጡ ከሌላ መስሪያ ቤት ተያዥ የሆነ ሰው ማድረግ አይቻልም። ዕዳ አለበት ማለት ነው፣ በዚያኛው ስለሚጠየቅ። አሁን ሌላ ሰው ቢሰደድ እነ ራሔልም ተሰደዋል፣ እነ ልያም ተሰደዋል፣ ሌሎችም ሴቶች ኤልሳቤጥም ተሰዳለች። ብዙ እናቶቻችን ክቡራት እናቶቻችን ተሰደዋል። የእነሱ ስደት ለሔዋን ካሳ መሆን አይችልም። ለምን? ዕዳ አለባቸውና ሌላ ዕዳ አለባቸው። ዕዳ የሌለባት ስትሰደድ ግን በእግዚአብሔር ፊት ምልክት ሆነችን። ዕዳ የሌለባት ስትሰደድ አንድ ዕዳ ሳይኖርባት ተሰደደች። ጉየተ ሕፃን አጉየ ወለ ዲያብሎስ እንዳለ ቅዱስ ቄርሎስ በተረፈ ቄርሎስ እንደተነገረ የሕፃኑ ስደት ዲያብሎስን አሰደደው እንደተባለ ዲያብሎስ ባልፈጠረው ፍጥረት ባልዋጀው ሰውነት ርስት አድርጎ ሲገዛን እንኖር ነበርና ክርስቶስ ዲያብሎስን አሰደደ። ዲያብሎስን ለማሰደድ እመቤታችን ምን አለች? ተሰደደች። አንድም ስደትን በስደት ክሶ ርስትን ለመስጠት ተሰደደች።